ሰበር አሁን የገባም ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት። አቤት ግን እኛ ሰዎች አፈቀላጤዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጭፍ የሚውለው ይሄ ነው። በነገራችን ላይ ተቀንድቦ ነው የመጣው። ለታምርበታል። ተመልከቱ። ቀንድቦ ትንሽዬ ወደ መሃል መገጣጠሚያ ላይ ትንሽዬ ነው ያደረገባት። ተቀንድቦ መጣ። አስገራሚ ነው። ዝንዬን ያስቀናል። እዚህ ቅንድብ ተቀንድቦ ሜዲኩር ምናምን የሚባሉ ሴቶች የሚያደርጉት እንኳን ሁላ ተቀንድቦ ምናምን እጁ ጥፍሩ ሁላ አድርጎ ነው የመጣው። እቺ እንኳን ግማሽ ነው የመጣው። ይሄን ተቀንድቦ መኪና ውስጥ ጋቢና ወጥቶ ይላል ህዝቡ ላይ ሰላም ይላል። አሁን አብይ አህመድን የሚያድነው ማንም የለም። በዚህ ምክንያት አብይ ሊድን ይችላል የሚል የለም። ለዚህ ፈገግ ማለት ለዛ አብቹ እኮ እንግሊዝኛ ተናገረ ይላል። ሰሞኑ ደግሞ ህፃን ልጅ ተወልዶ ማማ ሲል ወይኔ ማማ አለ ዳዲ አለ ምናምን ተብሎ ወላጅ እንደሚደሰት አብይ እንግሊዝኛ ተናገረ ብሎ ሰሞኑ አቤት በእውነት የኢትዮጵያ ሞት ማለት እዚህ ነው። የሀገር ውስጥ ጠቅላይ ሚኒስትር እንግሊዝኛ ሻሽሎ መጣ ብሎ የሚደሰቱ ፋርስ ቦላጅ ታያላችሁ። አዳነች አቤቤ ፍትህ ሚኒስትር ሆነ አቃቤ ህግ ሆና ጥቁር ነበረች። ለየት ያለ ይሄ ምናምን አትቀባባ ማለት ነው። ቱርክ ሄዳ ሳትሰራ አቤት ምርጫ ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩ ነው የሄድኩት ወደ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አሁን ሞት ነው ግን አሁን አልሞትም መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀመው ምርጫ ቦርድ በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እንባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጣ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እንባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ በጣም እውነቴን ነው የምልህ። ይኸው ያለፈውም አምፖል መርጫለሁ፣ ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት፣ ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክታከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክታከሯ እገዳና የገንዘብ ቅጣት ጥሏል። ዮኒ ማኛም ሄለን መግቢያሽን ፈልጊ ወርቁ አይተነው አይለቅሽም እያለ ነው። አድምጠነው እንመለስ። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። ጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው፣ በክብሩ ግን የማይጠፋ እቺን የጥፍሩ ቆሻሻ ያለ የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥማጥሽን ያጠፋዋል። ድምጥማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። ስራውን ስንት ስቃዩን ይበላው አማራ ስለሆነ ስንት ኢትዮጵያ ላይ ማንም እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለመስኪኑ ህዝብ ሲል። አቶ ወርቁ አይተነው ልደታቸው ነው። እንኳን ተወለዱ። ደሞ እግረ መንገዳችንን ሂሳብ እናወራረዳለን። ሂሳብ ማወራረድ ነው እንዴ? ኧረ ስቀልድ ነው። ግን እንዴት እሺ ብለውኝ መጡ? ለምን ይመስላል? ምናልባት ሊያግዙኝ? ኔቨር። እሺ እንዴት መጡ? ሰው እንደዚህ እንኳን መምጣት አይችልም? ኧረ ይችላል። አቤት ግን እኛ ሰዎች አፈቀላጤዎች ነን እንዴ? በጣም በሚገርም ሁኔታ። እሺ እኔ አለኝታ
ግን እኮ ሁሉም ይወዱሃል። እነዚህ ሰዎች ምን ትላለህ? እኔማ ምን እላለሁ? ቆይ ግን የኔን ታሪክ መቼ ነው የሰማኸው? የዛሬ ወር አካባቢ ይመስለኛል። በዚህ ዓመት በጣም ነው የተፈተንኩት። እምቧይ ሊፈነዳ ሲል ያብጣል። አረ የኔ ሳይጣል ካኔ ማጅን። አዎ የኔ ሳጅን። ዛሬ ግን አንተን ጣለልኝ። አየህ አንዳንድ ጊዜ እግዚአብሔር ቻንስ ሲሰጥህ በጣም ችግሩ ግን ካልተጠቀምኩበት ነው። ቻንስን የማትጠቀም ከሆነ ልፋቴ መከነ። በጣም ከባድ ነገር ነው። ምን በራሴማ ብዙ ጊዜ ለፋው ጣርኩ፣ ግን አልተሳካም። አረ ጭራሽ አልተነካም። የምትወዳቸው ጓደኞች እንሞትላላን ያሉ የታሉ ዛሬ? ከቤተሰቦች ውጭ ሁሉም እንደጉም ተነዋል። በትክክል። ቆይ ገንዘብ ላንተ ምንድነው? ለኔ ምንም አይደለም። ታዲያ ላንተ ምንድን ነው? ለኔ ምንም አንድ ሰው ማዳን። ዋው! አንድ ሰው ማዳን። አውቃለሁ አንተ የህዝብ ልጅ ነህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። ፈጣሪ ይባርክ። ታዲያ እንዳንተ አይነቱን መልካም ሰው ለማግኘት ምን ያስፈልጋል? የመጀመሪያው ነገር እድል ነው። እድል። ስለዚህ እድለኛ ነኝ። ምን ይሰማሃል? ጠቅላይ ሚኒስትር ዶክተር አብይ አህመድ በሞሮኮ ሊሸለሙ እንደሆነ ተሰማ። ሽልማቱ ምንን በማስመልከት ነው? መረጃውን በአጭሩ አቀርባለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሞሮኮ በሚካሄድ ትልቅ ዓለም አቀፍ ጉባኤ ላይ ከተመረጡ የአፍሪካ መሪዎች ጋር ሊሸለሙ መሆኑን ሸላሚው ድርጅት ዛሬ ካሰራጨው መረጃ ላይ ተመልክተናል። ጉባኤው ከፊታችን ጁን 26 እስከ ጁን 28 በሞሮኮ ማራካሽ ከተማ የሚካሄድ ሲሆን 100 ታዋቂ የአፍሪካ መሪዎችና የቢዝነስ ጉባኤ የሚል ስያሜ ተሰጥቶታል። የዘንድሮ መሪ ቃልም የአፍሪካን የለውጥ አራማጆች ለዘላቂ ልማትና እድገት ማስተሳሰር የሚል ነው። በዝግጅቱ ላይ በአፍሪካ ውስጥ በአማርና በቢዝነስ ተጽዕኖ ፈጣሪ የተባሉ 100 ሰዎች እውቅና የሚሰጣቸው ሲሆን ከጠቅላይ ሚኒስትር አብይ አህመድ በተጨማሪም ሌሎች የአፍሪካ መሪዎችም ይሸለማሉ። ከነዚህም ውስጥ የሴኔጋሉ ፕሬዝዳንት ባሲሮ ዲያማዬ ፋያም፣ የዛምቢያው ፕሬዝዳንት ሃንካሪ ሂቺሊማ፣ የቀድሞ የጋና ፕሬዝዳንት ጆን ማሃማ እንዲሁም የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ኒኮዛን ድላሚኒ ዙማ ይገኙበታል። ዝግጅቱን በዋናነት የሚያስተባብረው ዳፍዳን ፒስ ኤንድ አድቮኬሲ ፋውንዴሽን ሲሆን ከ100 ሞስት ኖቴብል ፒስ አይከንስ አፍሪካ ጋር በመተባበር ነው። የፕሮጀክቱ የአፍሪካ ዳይሬክተር የሆኑት አምባሳደር ኪንግስሊ አማቢፌ እንደገለጹት ጉባኤው 5 የተለያዩ ግቦች አሉት። እነዚህም የአፍሪካን የላቀ ስኬት ማክበር፣ ዘላቂ የኢኮኖሚ እድገትን ማፋጠን፣ የፖሊሲ ማሻሻያዎችን መሞገትና የቀጣዩን ትውልድ አቅም መገንባት የሚሉ ናቸው። በሽልማቱ ዙሪያ ምን ታስባላችሁ? ዮኒ ማኛ በአርሲ ለሚደረገው ጭፍጨፋ ዋናው ተጠያቂ ማን ነው ለሚለው ጥያቄያችን ምላሽ ይዞልን መጥቷል። ተከታትለነው እንመለስ። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር ሰላም ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ እንግዲህ በምስራቅ አርሲ ዞን ላይ በተደረገው ጭፍጨፋ ላይ ዋናው ተሳታፊ ማን ነው? ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናሌ ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው። ይህ ሰውዬ ከነጀዋር ጋር እጅና ጓንት ሆኖ የሚሰራ ነው። ስለዚህ ከውስጥም ከውጭም ጠላት አሉ ሲባል ኢትዮጵያ ላይ ቀላል አይደለም። አርሲ ላይ ጀዋር መሐመድ ምን አይነት ችግሮች ሲፈጠር እንደነበረ ማንም የቅርብ ጊዜ ትውስታ ነው። አጫሉን በግድያ አስመልክቶ ሙሉ ለሙሉ የክርስቲያኖች ተመርጦ ክርስቲያን፣ ኦሮሞ ሆነ ሌላም ብሔር ሆነ ጭፍጨፋ ተደርጎ ሬስቶራንታቸው እንዲቃጠሉ አድርጎ ጀዋር መሐመድ ሲሰራበት የነበረ ጉዳይ ነው። እንዲሁም ይሄኛው አሁን በሚደረገው አርሲ ላይ በሚጨፈጨፈው ህዝብ ላይ ዋና ሆኖ እያስጨፈጨፈ ያለው ጀማል ከናሌ ይባላል። የብልጽግና የምስራቅ አርሲ ዞን ዋና የጽህፈት ቤት ኃላፊ ነው። ስለዚህ ይሄኛው ቀንደኛ ከዛ ቦታ ላይ እስካልተነሳና የተሻለ ሰው እስካልመጣ ድረስ ምን ይቀጥላል? የኦርቶዶክስ ቤተክርስቲያን መውደም እንዲሁም ልጆቿ ምን መደረግ መገደላቸው አይቀርም። ስለዚህ እያንዳንዳችሁ ወንድምናቶቼ ይህን ኢንፎርሜሽን ሼር፣ ኮፒ ሊንክ በማድረግ እንደዚህ አይነት ወንጀለኞችን ብዙ ሙስሊሞች ጨዋዎች አሉ ማቀው
ብዙ ጨዋ ሙስሊሞች፣ ብዙ መልካሞች ከኦርቶዶክስ ጋር ከሌላው ክርስቲያን ጋር ከንጹሃን ጋር ለምን ተገደሉ ብለው የሚያለቅሱ ሰዎች አሉ። ግን እንደዚህ አይነት ደግሞ አረመኔዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጭፍ የሚውለው ይሄ ነው። የሚገርማችሁ ያ ኢንፎርሜሽን ደርሷቸው መከላከያን ልከው ነበር። ይሄ ነገር ከመፈጠሩ በፊት ሲልኩ ይሄ በደንብ አስደግሶ በሬ አብልቶ በደንብ አብልቶ ፈታርጓቸው አረ ምንም ችግር የለም ብሎ ልኳቸው 2 ቀን በኋላ ነው ይሄን ያስደረገው። ይሄን መንግስት አቃላችሁ እንደሆነ ምንም ችግር የለም ብሎ መከላከያን መልሷቸው ይሄ ነገር አፕል ሊሆን ነው ተጠንቀቁ መረጃ ደርሶናል ብሎ ሲባል ቀጥታ ሲመጡ ድግስ ነው የጋበዛቸው። በሬ አርዶ ተጋበዛቸው። በኋላ እነሱን ሸኘ። እነሱ ከሄዱ በኋላ የሚፈልጋቸው ሰዎች መጡ፣ ቤተክርስቲያንን አቃጠሉ፣ የሚፈልጉትን ህዝብ ገድለው ሄዱ። ይሄ ነገር የሚያስደርገው ዋናው ጀማል ከናላ ይባላል። ስለዚህ የብልጽግና ጽህፈት ቤት ኃላፊ ነው። ከመንግስት ጋር ተመሳጥረው የሚሰሩ ሰዎች እነ ጀዋር መሐመድ እዚህ ጉዳይ ላይ በደንብ አሉበት። ይህን ህዝብ እንዲያውቀው መረጃ የደረሰኝን እነግራለሁ። እኔ መረጃ የሚሰጠኝን አልናገርም። እንደምታውቁት ሁልጊዜ ማናቸውም እውነተኛ መረጃ የሚያመጡ ወንድምና እህቶቼን ማናቸውም ስም ዮኒ ማኛ ጋር አይጠቀስም። ማናቸውም መረጃውን ብቻ አቀርባለሁ። በዛ ጉዳይ ላይ የምትሰሩትን ስራ ስሩ፣ በርቱ እላለሁ። አንተ ምንም ያላጠፉ ንጹሐንን ደም እጅ ላይ አለ። ምንም ያልበደሉ ምንም ያላደረጉ ከፖለቲካ ያልተገናኙ ንጹሐን ላይ የሚኖሩ አርሲ ላይ ለዘመናት የኖሩትን እንዲሁም ከ100 ዓመት በላይ የሆነ የቅዱስ ገብርኤል ቤተክርስቲያንን አቃጥለሃል። ስለዚህ ፍርዱን ታገኘዋለህ። ሰላማችሁ ይብዛ። እግዚአብሔር ከሁላችን ጋር ይሁን። አንፋታ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።